አንዲት ሳምራዊት ሴት ውሃ ለመቅዳት ስትመጣ ኢየሱስ እባክሽን የምጠጣው ውሃ ስጪኝ አላት። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ሳምራዊቷም አንተ አይሁዳዊ ሆነህ እኔ ሳምራዊቷ እንዴት ውሃ ጠጪኝ ትላለህ? አለችው። ይህን ማለቷ አይሁድ ከሳምራውያን ጋር ስለማይተባበሩ ነው። ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ ጠጪኝ የሚልሽ ማን እንደሆነ ብትረጂ ኖሮ አንቺ በጠየቅሽው እርሱም የሕይወትን ውሃ በሰጠሽ ነበር ሲል መለሰላት። ሴትየዋም እንዲህ አለችው፣ ጌታዬ መቅጃ የለ፣ ጉድጓዱም ጥልቅ ነው። ታዲያ ይህን የሕይወትን ውሃ ከየት ታገኛለህ? ለመሆኑ አንተ ይህን ጉድጓድ ሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱና ልጆቹ እንስሳቱን በዚህ ጉድጓድ ጠጥተዋል አለችው። ኢየሱስም እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆንለታል። ሴትየዋም ጌታዬ እንዳልጠማና ውሃ ለመቅዳት እንዳልመላለስ እባክህ ይህን ውሃ ስጠኝ አለችው። እርሱም ሂጂና ባልሽን ጠርተሽው ወደዚህ ተመለሽ አላት። ሴትየዋም ባል የለኝም ብላ መለሰችለት። ኢየሱስም እንዲህ አላት፣ ባል የለኝም ማለትሽ ትክክል ነው። እርግጥ 5 ባሎች ነበሩሽ። አሁን ካንቺ ጋር ያለው ባሌ ስላልሆነ የተናገርሽው እውነት ነው አላት። ሴትየዋም እንዲህ አለች፣ ጌታዬ አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ መኝ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለት ይፈልጋል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። ሴትየዋም ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ነገር ይነግረናል አለች። ኢየሱስን የማናግርሽ እኮ እኔ እርሱ ነኝ ሲል ገልጾ ነገራት። በዚህ ጊዜ ደቀ መዛሙርቱ ተመልሰው መጡ። ከሴት ጋር ሲናገር በማግኘታቸው ተደነቁ። ሆኖም ግን ምን ፈልገ ወይም ከእርሷ ጋር የምትናገረው ለምንድን ነው ብሎ የጠየቀው ማንም አልነበረም። ሴትዮዋም እንስራዋን ትታ ወደ ከተማ ተመለሰች። ለሕዝቡም ያደረኩትን ሁሉ የነገረኝ ሰው ነውና እርሱ ክርስቶስ ይሆን እንዴ አለች። እነርሱም ከከተማ ወጥተው እርሱ ወዳለበት አመሩ። በዚህ ጊዜ ደቀ መዛሙርቱ ረቢ እህል ቅመስ እንጂ አሉት። እርሱ ግን እናንተ የማታውቁት የምበላው ምግብ አለኝ አላቸው። ደቀ መዛሙርቱ ሰው ምግብ አምጥቶለት ይሆን እንዴት አሉ። ኢየሱስም እንዲህ አላቸው፣ የእኔ ምግብ የላከኝን ፍቃድ ማድረግና ስራው መፈጸም ነው። እናንተ ከ4 ወር በኋላ መከር ይደርሳል ትሉ የለምን? እነሆ አዝመራው ለመከር እንደደረሰ ቀና ብላችሁ ማሳውን ተመልከቱ እላችኋለሁ። አጫጁ አሁንም ቢሆን እንኳን ደሞዙን እየተቀበለ ነው፣ ለዘላለም ሕይወት ይሆን ዘንድ አዝመራውን ይሰበስባል። ይህም ዘሪውን አጫጁ በጋራ ደስ እንዲላቸው ነው። ስለዚህ አንዱ ይዘራል፣ ሌላውም ያጭዳል የተባለው ምሳሌ እውነት ነው። ያልደከማችሁበትን አትጨዱ፣ እንዳታጭዱ ላኳችሁ
አድካሚውን ሥራ ሌሎች ሰሩ፣ እናንተም የደከማቸውን ፍሬ ሰበሰባችሁ። ሴቲቱም ያደረኩትን ሁሉ የነገረኝ ብላ ስለመሰከረች ከዚያች ከተማ ብዙ ሳምራውያን በእርሷ አመኑ። ስለዚህ ሳምራውያኑ ወደ እርሱ በመጡ ጊዜ አብሯቸው እንዲቆይ አጥብቀው ለመኑት። እዚያም 2 ቀን ቆየ። ከቃሉም የተነሳ ሌሎች ብዙዎች አመኑ። ሴትዮዋም ከእንግዲህ የምናምነው አንቺ ስለነገርሽን ብቻ አይደለም፣ እኛ ራሳችን ሰምተነዋል። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን አሏት።